ልጄ በድጋሚ ኤሞቢን ከተጣላችሁት ከኔ መሰርቡት ሰው ግን ሌላ ሶስታችሁም ቦዘኔ እድገት ያቆሙ ፈላ እየጠቡን ያደጉት የስካናቲን ወሸ መቼም አልፈታችሁም ልክ እንደ ጥጥ እናንተ እንዴት ቆመባችሁ ትምርት ከቁጠራችሁ አንድ ጥያቄ ላንሳላችሁ ሹገር ማለት የሚቻለው ከስንት ዓመት ጀምሮ ነው ተው በቃ ባሮ ሻይ ለሚጠጣ ሰው ሁሉ ነገር ሹገር ነው ቢንጎ ጨዋታው ወልቋል ቀርሞ ሴትን እየተሳደቡ የለም ቢንጎ ቢንጎ ማለት ለሶስት ወር ተጨንቃችሁ በሶስት ቀን እኔ ልጄ የሚመቸኝ አይ ስዌር ቱ ጋድ ላይ ለዚህ ነው ጋይስ መጨረሻው ስከላ ልጅው ፍሻል ስምቶ ይሻላል ትታያለህ እንጂ አቀርብ እንደፍንጨት እኔማ ሞኛል ክራፐር ጋር ግጭት ሰላም ቲው እንዴናችሁ ዛሬም በአዲስ ቪዲዮ ተመልሰን መተናል በዛሬ ቪዲዮአችን ልጄ አዝግ የሚል ስራ ይዞልን መተናል ዲስ ላይ ኤሞቢ እሱን ቼክ እናደርጋለን እስቲ ያበደ ስራ ይመስለኛል አላየሁትም ያበደ ስራ ይመስለኛል እንዲሁም ደግሞ በቀጣይነት GCH ሮንግ ለልጅ ኤቭ ዲስ ዛሬ ዲስ በዲስ ነው ጋይስ እሱን ቼክ እናደርጋለን የዛሬ ቪዲዮ ጋይስ ትንሽ ከበድ ይላል ዙሩም እየከረረ ይመስለኛል እሱን ቼክ እናደርጋለን ፕሊዝ ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ወደ ቪዲዮ ተመልሻል ፋኖችን ምን ብለን እንደምታሳምናቸው እናያለን I really didn't have to make this song but I did why not By the way guys በርግጠኝነት ላይክ የሆነ ቀለል አድርጎ የጻፋት ነገር ነች በርግጠኝነት እቺ ማለት ነው ምንትላቸው ፋኖች ምንትላቸው አለ ያሳዝናል ፋኖች ምንትላቸው አለ ያሳዝናል ፋኖች ምንትላቸው አለ ብረት አለኝ ብዬ ዘፈንኩት ያላቸውን አይቼ ዱርዬ ነኝ ብዬ ሰከስኩት ሲሉ ሰምቼ አዎ ልጄ ግጥም ይችላል ግን መፈመስ ፈለኩ ከዛም ስቱዲዮስ ገብቼ ያው መሰከስ ጀመርኩ ብቻዬን ለምን ልስራ ጓደኞቼንም ልጥራ እነሱና እኔ አንድ አይነት ታሽጎ የመጣ ፋራ ሸገሩ ስላላችሁ ብቻ አትሆኑም አራዳ ዱርዬ ስላው ጋይስ ሸገሩት ስላላችሁ ብቻ አትሆኑም አራዳ ብቻ መቼ ማቶን ጋዛ ስለሌላው ዱርያ ተውራ እስኪ ራስን ቻል የእውነተኛው ዱርዬ ሪንጉ ስገባ ሮጣሃል ሸሽተሃል ሪንግ ምናምን ተብሎ ነበር አይደለ በዛኛው ዘፈን እንጆዲስ በገላደለም እንባ ሪንጉ ስታውራይ ለመግባት አያስፈልግ ትኬት ወደ ሌክ ተቆሰሩኬት ብላን ስተሃል የእንትና ብብት ውስጥ ገብተሃል ወንድነት እንዲህ አይደለም አንደኛው ይለምናል በወንድ ልጅ አምላክ ብሎ አንደኛው ሳያስጠጣ ፓዛ ይጠራል ስለታወጣብኝ ብሎ These niggas slow man ፋኖች ምንትላቸው አለ ተከታዮች ነገር ፋኖች ምንትላቸው አለ እውነት ነገራቸው ነገር ፋኖች ምንትላቸው ጋይስ እየተሰከስን ነው እንዴ ጋይስ እየተሰከስን ነው እውነቱን ነገራቸው እያለ ነው ልጄ እየተሰከስን ነው ወይ ኤሞድ ጀስት እየጠየኩኝ ነው እና ምንድነው በማለ ያለው እውነታ ምንድነው እስቲ የምታውቁ ኮሜንት ላይ ጋይስ አለት አትቀር እንደ ተደበቀች ውሸት አቅሟን አውቃ ፈረጠጠች የመጀመሪያ ጊዜያችሁ አይደለም ስትሮጡ እዛ ስቱዲዮስ ምን ተፈጠረ እስኪ እውነቱን አውጡ አንደኛው የሰው ሳይክል ሰርቆ ታስሮ ነበር ለካ ኤኬ ዝም ብሎ ሲታይ ይመስላል ሌባይ ጀሪካን በድህነቴ ምኮራ ያራ God damn bro እሺ ኤኬ ዝም ብሎ ሲታይ ይመስላል ሌባይ ጀሪካን በድህነቴ ምኮራ ያራዳ ልጅ ነኝ አትበል የሄኖክ ወንድሙ ሼፉቱ ላይ ቀርቷል እሱ ነገር ሀብታም ነኝ አላልኩም ግን አልገኝ ድህነትን ስሰብ የሰው አቆስ እጄ ከምደሰት ዘላለሜ ልከክ ሁሉም ጓደኛ አይደለም ማንንም አልለማመጥም ልክ እኔ ሌባ አይደለም እኔ አልሰርቅም ለማለት ነው ጋይስ እንግዲህ እዚህ ጋር ትንስሰብ የሰው አቆስ እጄ ከምደሰት ዘላለሜ ልከክ ሁሉም የሰው አቆስ እጄ ከምደሰት ዘላለሜ ልከክ you know አልሰርቅም እኔ ሌባ አይደለም እያለ እሺ ጓደኛ አይደለም ማንንም አልለማመጥም ልክ ካልሆኑ አይደሉም ለፌም ብያልሽ ለጠለጥም ማለት ያለብኝ ነገር ከመናገር አልቆጠብ ሚስጥር ብለው ከነገሩኝ ያን ቃል አይሰበር አብዛኞቻችሁን ወንድ ብለን መጥራት ይከብደናል ፋኖች ምንትላቸው አለ
ያሳዝና ፋኖች ምን ትላቸዋለህ? እውነት ተናገር ነገ ቅልቅል የለበትም። እውነታውን ነው የምናገረው። የሚሉትን አይኖሩትም። 4 ነጥብ አይሰነዝሩትም። እውነት ተናገር ነገ ፋኖች ምን ትላቸው? ስላንተ ነገራቸው። ያነ ቀን ሲደርስብህ ሌላ ሰው ሆንክባቸው። ፋኖች ምን ትላቸው? ፋኖች ምን ትላቸው? ፋኖች ምን ትላቸው? የተጣላችሁት ከኔ ምሰርቡት ሰው ግን ሌላ ሶስታችሁም ቦዘኔ እድገት ያቆሙ ፈላ እየጠቡ ነው ያደጉት የስካናቲን ወሸ መቼም አልፈታችሁም ልክ እንደ ጥጥ ፈተላ ምንድነው የሚባለው ጋይስ? ምንድነው የሚባለው እዚህ ጋር? እቺ ፓርት ጸደይ ነች ጋይስ። ጥቅጥቅ ነው ያደረጋችሁ። እሺ እውነት ተናገር ነገ ፋኖች ምን ትላቸው? ስላንተ ነገራቸው። ያነ ቀን ሲደርስብህ ሌላ ሰው ሆንክባቸው። ፋኖች ምን ትላቸው? ፋኖች ምን ትላቸው? ፋኖች ምን ትላቸው? የተጣላችሁት ከኔ ምሰርቡት ሰው ግን ሌላ ሶስታችሁም ቦዘኔ እድገት ያቆሙ ላይክ እዚህ ጋር ተመቸችኝ ነው። የተጣላችሁት ከኔ ምሰርቡት ሰው ግን ሌላ ሶስታችሁም ቦዘኔ ላ እየጠቡ ነው ያደጉት የስካናቲን ወሸ መቼም አልፈታችሁም ልክ እንደ ጥጥ ፈተላ ካፕቴን ስካት የሆነ ምን ያደረገ እንደሆነ አላውቅም። ብቻ የሆነ ከነሱ ጋር የሆነ ቪዲዮ ላይ ታይቶ ነበርና በዛ ምክንያት ራሱ ስካት ላይ በጣም ብዙ የደረሰ ነገር ነበር ከልጄ ፋኖች ደርሷቸዋል አይደል? እና ለዛ ነው እዚህ ጋር ስካት ናቲን ምናምን ብሎ ያለው ትላቸው። ፋኖች ምን ትላቸው? የተጣላችሁት ከኔ ምሰርቡት ሰው ግን ሌላ ሶስታችሁም ቦዘኔ እድገት ያቆሙ ፈላ እየጠቡ ነው ያደጉት የስካናቲን ወሸ መቼም አልፈታችሁም ልክ እንደ ጥጥ ፈተላ ካፕቴን ስትመታ ፊቷን ከሰከሰች ኮብል የመንገድ ልማት መሆኑን ብታውቅ አልፈነቀለች ኤኬ ጥይቷ አልቆባት እንዳይሆን እጇን የሰጠች እኔ ለማጫውተው ሸረላሽ ዲስ በቃ ዲስ እኔ ማውቀው ዲስ ጋይስ የምሬ ነው ብላችሁ እኔ ብዙ ዲሶችን አዳምጫለሁ፣ ግን ዲስ እንደዚህ እውነት በሐሳብ ገብቷችኋል አይደል? ዲስ እንደዚህ ነው። እስቲ ቀጣይ ደግሞ ለልጄ የተሰራ ዲስ አለ። ለልጄ የተሰራ ዲስ አለ። ልጄ ዲስ የተደረገበት ስራ አለ። እሱን ደግሞ ቼክ እናደርጋለን በቀጣይነት ይሄን ስንጨርስ። እስቲ ጋይስ እናንተ እንዴት ቆመባችሁ? ትምህርት ከቁጠራችሁ አንድ ጥያቄ ላንሳላችሁ። ሹገር ማለት የሚቻለው ከስንት ዓመት ጀምሮ ነው? ተው በቃ ባዶ ሻይ ለሚጠጣ ሰው ሁሉ ነገር ሹገር ነው። ከሶስታችሁ ውስጥ ማንኛው ነው ከላይ የሚሆነው? ማን ነው የሚለምነው? ኤኬ ነች ከቁም ሳጥን ውስጥ በፈጣጣው ከወጣች ቆየ። በቪዲዮ ሲታይ ሁሉም ይመስላል አደገኛ ገጀራ ለዛፍ እንጂ አይደለም ለግድያ። ሴትን እየተሳደቡ የለም ቢንጎ ቢንጎ ማለት ለ3 ወር ተጨንቃችሁ በ3 ቀን መለስኩበት። እኔ ዲጄ የሚመቸኝ አይ ስዌር ቱ ጋድ ላይ ለዚህ ነው ጋይስ። ሳይንስ አለው ስራው ገብቷችኋል አይደለ? በጣም እንትን እየሆንኩኝ ነው አይደለ? በጣም ሃይፕ እያደረኩኝ ነው እዚህ እና ምን ልላችሁ ነው ልጄ ይችላል። የምሬ ነው ብላችሁ ልጄ ይችላል። ለምንድን ነው እናንተ ይሄን ማመን ያቃታችሁ? እውነት የኔም የልጄም ጥያቄ ነው አይደለ? ግን ይሄ ነው ይሄ የተሰራው ዛሬ ነው። ጄ ብሎ ካፕቴን የለም ጄ ብሎ ጅል ነው። ጄ ብሎ ካፕቴን የለም ምን ለማለት ጄ ብሎ ካፕቴን የለም ጄ ብሎ ጅል ነው። ይል ጄ ብሎ ድል ነው። ይዛ ብሎ ጄ ኤሞቢ ምን ማለት ነው? የናት ነው በተነፋፋ አይደለም ጉልበት ለጢባር ከሆነ አይደለም በዘፈነ እዛ ቪዲዮ ላይ ሲያገኙ አውቃለሁ እንደጨፈነ እኔ ባገኝ ኖሮ ሰራብ ነበር ቀለበት። ስልባቦት ናችሁ ሰለበት አንድ ሐሳብ እንዳይገባሽ እስክመጣ እንደ ደራሽ ውሃ ጠጡ ካስመሳይነት ውጡ ማይካችሁን አትቆጡ ጣጡ ኢፌ man I 2020 ጋይስ ባይ ዘ ወይ እቺ እዚህ ጋር ጥቁር ጃኬት ያደረገችው ኢፌ ነች። ትናንት አይቻት ነበር ላይ በዚህ አውትፊት አይቻት ነበር። እሺ ጋይስ ያበደ ስራ ሐሳብ ይገባችኋል። ዲስ ለኤሞቢ እሺ ጸደይ በጣም ጸደይ ነው ጋይስ። ሬት እናደርጋለን መጨረሻ ላይ የሚገርም ሬት እንሰጣለን። እስከመጨረሻው መቆየት ይቻላል፣ በደንብ ነው የሚቻለው። እሺ ያው እሺ ጋይስ እንግዲህ በቀጣይነት የምናገኘው የጂሲኤች ዋርኒንግ የሚል ስራ ነው። ዲስ ለልጄ እስኪ እሱን ቼክ እናደርጋለን። አቴንሽን ሙዚቃው ከፋይል የወጣ ነው ይላል። ምን ለማለት ነው? ከፋይል የወጣ ነው።
ቼክ እናደርጋለን። እሺ ምን ችግር አራዳ እሺ አይቻምንም ንቀት ነው ያሉት። ካለ ሰጥቷል ቅጣት እንዳታስቢ ቅንጣት ቢበዛመኛ ጠላት መጨረሻው ስቅላት ካለ ሰጥቷል ቅጣት እንዳታስቢ ቅንጣት ቢበዛመኛ ጠላት መጨረሻው ስቅላት ልጄ ወፍሻል ስምቶ ይሻላል ትታያለህ እንጂ አቀርብ እንደ ፍንጨት እኔማ አምሮኛል ከራፐር ጋር ግጭት። ኦኬ ጋይስ ልጄ ሰሞኑን ትንሽ ጠፋ ብላ ነበርና በዛ ምክንያት ነው ይሻላል ዝምታ የተባለው። ልጄ ወፍሻል ስምቶ ይሻላል ትታያለህ እንጂ አቀርብ እንደ ፍንጨት እኔማ አምሮኛል ከራፐር ጋር ግጭት። ለልጄ ቢሆናችሁ የሸገር አሽቃባጭ በአንድ ስለማረግ ይላል በላጭ ከፈለክም ደግሞ በሁለት ብር ምላጭ። እዚህ ጋር የልጄ ፋኖች ለልጄ ቢሆናችሁ የሸገር አሽቃባጭ ለልጄ ቢሆናችሁ የሸገር አሽቃባጮች ኮሜንት ላይ እስቲ የልጄ ፋኖች ኮሜንት ላይ እንጠብቃለን ደግሞ እናንተን ነገር ወይ ዲስትራ ካውጡ እናንተን አልስ ደግሞ ኮሜንት ላይ እስቲ ኦኬ ጋይስ በአንድ ስለማረግ ይላል በላጭ ከፈለክም ደግሞ በሁለት ብር ምላጭ እንደ ፍሬሽ ቁራጭ ጸጉርም ብያንገትን ምላጭ የለኝም ገላጋይ እንደ ሌላ ራፐር አልክም ላይ ህይወትን ሰቀቀል ማረግ ጉምት ላይ ሄጃለሁ እንጥሼ ዛቻ ይቀመጥ ለቡርቴና ሻሼ ዛቻ ይቀመጥ ለቡርቴና ሻሼ ካለ ሰጥቷል ቅጣት እንዳታስቢ ቅንጣት ቢበዛመኛ ጠላት መጨረሻው ስቅላት ካለ ሰጥቷል ቅጣት እንዳታስቢ ቅንጣት ቢበዛመኛ ጠላት መጨረሻው ስቅላት። ሰራም ባሰራም ስፖርት ወደ ላይ መልክ ያለ ፓስፖርት በሰው ሀገር ገብታ አደረጉ ቁምጬ አዳር ነው የምመጣው በራሪ ቆርጬ ወንድነት አይደለም ደረቱን በነፋ ቃላት አይ ደስ አሪፍ ነው ጋይስ። እስኪ በሰው ሀገር ገብታ አደረጉ ቁምጬ አዳር ነው የምመጣው በራሪ ቆርጬ ልጄ ይብጋ ማለት ነው። ይቻላል ደርሶ መልስ ምናምን ካለም ጸደይ ነው በዛው ወንድነት አይደለም ደረቱን በነፋ ቃላት ግልጽ ነው ካልገባ ተነፋ ንገረኝ ስገባ ወደ አዲስ አበባ እጠብቅሃለሁ ይዤልህ አበባ አረስ ይቅርበት ሻሉ አልኮባ ስቱዲዮ ታይም እንዳሉ ነው ለራት የምራቸው እንዳይሆን የምሰራው ሰርባንት አንተ ነህ የፑሲ ወራፐር እልክልሃለሁ ከስንዴ ጋር ዳይፐር ለራስ የሌለ ለሽታ ዶሮ ራት ደሞ ትለናለህ ሆኛለሁ ፕሬዝዳንት ልጠብቆይ ኦ የሴ ፕሬዝዳንት ብላ ነበር ልጄ። እሺ ካገኘሁት እዚህ ጋር አስገባዋለሁ ጋይስ። እንድሮ በቅርብ ስመጣ ሸገር ላይ ጋቢ ነው ኩታውንም ደረብ ተሯሩጠ መተህ ብትለንም ልጣስ ዱርዬው አይደለም የሚመታ ንፋስ ቀንም ሆነ ምሽት ሩጫ ሁሌ ካኔ ሽሽት አስበህ እንዳይኮለኔ ማድስትራክ ክስተት ነው ሆንብህ እንደ ሲኖ ትራክ ብትሆንም አንድ ሁለት የማስለፈልፍ በትንሿ ስለት የመጣሁት ደግሞ ራሴ ነው ክዬ ከፍሪኩ እጅ ላይ ማይክ ተቀብዬ ስለዚህ በስተመጨረሻ ሬት እናደርጋለን ጋይስ። እስቲ ሬት እናደርጋለን። ያው የልጄን ስራ አዝግ የሚለውን ስራ እስቲ ከአስሩ ስንት ጋይስ? የምሬ ነው ብላችሁ ከ10 ሰጥቻለሁ። የኔ ሐሳብ ነው። ከ10 ሰጥቻለሁ። የእናንተን ደግሞ ኮሜንት ላይ ጠብቃለሁ። ለዚህኛው ስራ ጋይስ ሆነ ለመናገር ሬት ማድረግ አልችልም። ይሄን ለምን እንደሆነ አላውቅም። ቅዝቅዝ ራሱ አልኩኝ። ያኛውን ባዳመጥኩበት የልጄውን ባዳመጥኩበት ይሄን እናንተ ሬት አድርጉልኝ። ይሄኛውን እናንተ ሬት አድርጉልኝ። የዛሬ ቪዲዮአችን ይሄን ይመስል ነበር። ቀጣይ በአዲስ ስራ እንገናኛለን። ፕሊዝ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።